ሰላም ጤና ይስጥልን እንዴት አላችሁ የመለይቅ ቤተሰቦች እንግዲህ ዛሬም ደግሞ በተለመደው በአዲስ ሐሳብ መጥቻለሁ እስከመጨረሻው ድረስ ተከታተሉ ዛሬ ስለምንድነው የምናየው ይሄ ተፈላጊ ሰው ስለመሆን ተወዳጅ ሰው ስለመሆን ወይ ደግሞ ተመራጭ ሰው ስለመሆን አንዳንድ ነገሮችን ለማየት እንሞክራለን እናንተም በዚህ ጉዳይ ላይ ያላችሁን ሐሳብ ምናልባት አንዳንድ ሪሰርቾችን አይታችሁ ከሆነ በህይወታችሁ ታዝባችሁ ከሆነ እሱ ነገር ትንሽ ተነግሩኛላችሁ ወንዝን ወንዝ የሚያሰኘው ውሃው ነው ውሃ ከሌለ ወንዙ ወንዝ ነው እንልነው አንችል ወንዝ ነበር እንላለን ወንዙን ወንዝ ግን የሚያሰኘው ውሃው ስለሆነ እና የሆነን ሰውም ደግሞ ተወዳጅ ነው የሚያስብለው የተወዳጅ ሰው ገጽ ባህሪያት የተወዳጅ ሰው ማንነት የተወዳጅ ሰው ካራክተር ካለው ነው አንድ ሴትም በዚህ በኩል እቺ ሴት ተወዳጅ ናት ምንላት ተወዳጅ ሰዎች ያላቸውን ባህሪያት ካሏት ነው ምናልባት ጸጉሯ ሊሆን ይችላል አቋሟ ሊሆን ይችላል አነጋገሯ ሊሆን ይችላል ትትናዋ ሊሆናል የአይኗ ሽፋሽፍት ያፍንጫዋ የከንፈሯ የእርጋታዋ የሆነ ነገር ለዛዋ ሊሆን ይችላል ያችን ሴት ተወዳጅ የሚያደርጋት ያ ተወዳጅ ነገሯ ነው ያንን ወንድም ደግሞ ምናልባት አቋሙ ሊሆን ይችላል እርጋታው ሊሆን ይችላል ስነ ስርዓቱ ሊሆን ይችላል የሆነ ነገሩ ሊሆን ይችላል ብቻ ያ ነገሩ ነው ያንን ሰው ተወዳጅ የሚያደርገው ያንን ነገር ከሌለው እንደማንኛውም ሰው በቃ ኖርማል ሰው ነው አይወዱትም አይጠሉትም በቃ ላንተ ጥሩም ስሜት የላቸው መጥፎም ስሜት የላቸው በተለይ ሚዲያ ላይ እኔንም ጨምሮ ሊሆን ይችላል አንዳንድ ሰዎችን ሰው አይወዳቸውም አይጠላቸው መጽሐፍ ቅዱስ ይሄ ወይ ለባላልክም ወይ አልቀሰቀስክም በቃ ከአፌ ልተፋ ነው ይላል በጣም መገረምበት ቃል ነውና መካከለኛ ወይ ወደዚህም አይደሉም ለመሞቅም ስሜት አላቸው ለመቀዝቀዝም ስሜት አላቸውና እንደዚህ አይነት ሰዎች አሉ አንዳንዴ ደግሞ በጣም ሃይ ኳሊቲ ያላቸው ሰዎች አሉ ከወንድም ከሴትም በጣም የሚገራርም ማንነት ያላቸው የሚገራርም ለዛ ያላቸው የሚገራርም አቋም ያላቸው የሚገራርም ራስን መጠበቅ ያላቸው የሚገርም ዲሲፕሊን ያላቸው ታማኝነት ቅንነት መልካምነት የሚገራርም ዕውቀት ያላቸው ምናልባት አንድን ነገር አንተ ሰምተው ሊሆን ይችላል የሰማውን ግን በአንድ ሺህ መንገድ ሰምተው ራሱ እሱ ግን የገለጠበት እሷ ግን የገለጠችበት መንገድ የሚያስደምም እንዲህ አይነት ሰዎች አሉ እኛ ምን አይነት ሰዎች ነን ብዙዎቻችን ያው በፍቅር ከስተን በጥላቻ ሰብተን ያለን ሰዎች ነን በጣም ሃይ የሆነ ጥላቻ አለብን በጣም የወረደ ትንሽ የሆነች ፍቅር አለች እና በጣም ላይ የደረሱ ሰዎች አሉ በጣም ላይ የደረሱ እኔ ሁሉ ጊዜ ከቲሞቼ ጋር አወራለሁ የሚከታተሉን በጣም ትልቅ ሰዎች ናቸው የቲም መሆኑን አትዩ በጣም ትልቅ ሰዎች ባለስልጣናት ባለሀብት ታች ያሉ ደሆች የተማሩ ሌላው ቢቀር የሆነ ነገር ላይ ያሉ ሰዎች ነው እንግዲህ እንደዚህ አይነት ነገር ትምርታዊ ነገር ስለሆነ ለመማር ድፍረቱ ያለው ሰው ብቻ ነው እንደዚህ አይነት ፕሮግራም ይከታተል በጣም ጠንካራ በጣም ጎበዝ ራሷ ላይ ኢንቨስት ማድረግ ያለባት ወይ ደግሞ ማድረግ የምትፈልግ ሴት ብቻ እንደዚህ አይነት ፕሮግራም ትከታተለው ለምን ኢንተርቴይን የሚያስቅ አይደለም ትንሽ ድርቅ የማለት ነገር ስላለው በጣም ጠንካራ ሰዎች ብቻ ነው የሚሰሙት እውነትን ልክ ጠንካራ ሰዎች ብቻ መስማት ስለሚችሉ መቋቋም ስለሚችሉ እና በጣም ሃይ ኳሊቲ ያላቸው ወንዶች አለባበሱ በጣም ነው የሚገርመው አነጋገሩ በጣም ነው የሚገርመው እርጋታው በጣም ነው የሚገርመው ስብዕናው በጣም ነው የሚገርመው ግልጽነቱ በጣም ነው የሚገርመው ውስጡ ለሰው ልጅ ያለው ፍቅር በጣም ነው የሚገርመው የሚገርም ተወዳጅ ማንነቶች አሉ 1 2 3 4 5 6 7 ብለ የማትጨርሰው የትኛውም ሴት ካየችው የትኛውም ሴት የማታልፈው ወንድ አንተ ብታየው ለእህት የምትመኘው አንተ ብታየው ለዘመድ የምትመኘው ሰው አንተ ብታየው ይሄ ጓደኛዬ ቢሆን የምትለው ሰው ሁሉም ሰው ኢን ካራክተር የለውም ባይዘው ዋጋህን ዘቅም የሚያደርገው ከፍ የሚያደርገው ሰው የትኛው መስሪያ ቤት ሄድ በጣም የሚገርም ስብዕና ካለ የትኛው መስሪያ ቤት ተወዳጅ ነው የትም ቦታ ሄድ የሚገርም ስብዕና ካለ የትም ቦታ ተፈላጊ ነው የሌለ የወረደ ስብዕና ይኖር የትም ቦታ ነው ማትፈልገው በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድነው ባለቤቴን ወደዋለሁ ግን የሞቀ ቤቴ ሊበተን ነው ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ ለማንም ማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ የቴጄ ሊሰንፍ ስለምትሉ እኛ ጋር አንድ መፍትሄ አለ መልህቅ በመልህቅም በፍቅርና በትዳር ህይወቱ ላይ የመማከር አገልግሎት ማግኘት ትችላላችሁ በ09774050 ላይ ደውሉልን ከሴትም በጣም ላይ የደረሱ ሴቶች አሉ በጣም ጠንቃቃ ሴት አለባበሷ ላይ አነጋገሯ ላይ አካሄዷ ላይ እርጋታዋ ላይ ብዙ ነገሮች ላይ ቁጭ ብላ ራሷ ላይ ኢንቨስት አድርጋ የሰራች የምትገርም ሴት አለች እቺ ሴት አንድ ቀን ማግባት ፈልጋ ወጣ ያለች ቀን በቃ አለቀ ሁሉም ነገር እቺን ሴት ያያት ሰው አይለቃትም አሁንም በሰፈር ውስጥ እኮ አሉ በጣም የሚገራርሙ ሴቶች አሉ የእንትና ሚስት እኮ የሚገርም ስብዕና በነገራችን ላይ ለባለቤቷ ብቻ አይደለም የምትገርም ሴት ከባሏ ተርፋ ለመንገደኛው ሰው እንኳን የሚገርም ስብዕና አላት ለደሃ ቸርነት የምታደርግ ሴት ደግ ልብ ያላት ሴት ጠቢቡ ሰለሞን መልካም ስም ከመልካም ሽቶ በጣም ተደጋጋሚ ምነግራችሁ ጥቅስ ይሄዳል ይሄ መልካም ስም
ተሻግሮ ይሄዳል። ባህር ተሻግሮ ኢትዮጵያ ውስጥ ሆና የሷ ደግነት አሜሪካን ሀገር ይወራል፣ ጀርመን፣ ጣሊያን፣ ካናዳ፣ አውስትራሊያ ይወራል። የሷ ደግነት የሱ የሚገርም ስብዕና የሚገርም ካራክተር እዚህ ሆኖ እዛ ስለሱ ይወራል። ይሄ ቀላል እንዳይመስል ዝም ብሎ የሚመጣ እንዳይመስላችሁ። ቁጭ ብላ ራሷ ላይ ኢንቨስት አድርጋ ግማሹን በመማር ግማሹን በማንበብ ግማሹን በመጸለይ ራሷ ላይ ሰርታ እንጂ በደመ ነፍስ የመጣ አይደለም። ሌላው ቀርቶ አስፓልት ላይ ጠዋት አምሮባት ያየቻን ሴት ዝም ብላ ያመጣችው አይደለም። ገንዘቧን ኢንቨስት አድርጋ ቁጭ ብላ በትዕግስት ዋጋ ከፍላ ነው። ሰውነቷን ስፖርት ሰርታ አስተካክላ ከዝርክርክነት ሰውነት ወደሚያምር ሰውነት የመጣች ሴት ዝም ብላ ያን ሰውነት ያመጣችው። ዝም ብሎ የሚመጣ ነገር የለም። ዝም ብሎ የሚመጣ ምንም ነገር የለም። ተወዳጅ መሆን ከፈለክ ተወዳጅ ማንነቶች ዝም ብሎ የሚመጡ አይደለም። የትኛውም ሰው የሚወደው አይነት አለባበስ ዝም ብሎ የሚመጣ አይደለም። የትኛው ነገር ዋጋ ከፍለህበት ነው። ቁመናም ዋጋ ተከፍሎበት ነው። ጥሩ የሆነ አካሄድ አነጋገርም ዋጋ ተከፍሎበት። ያለ ዋጋ የሚገኝ ዋጋ የለም። ስለዚህ ተወዳጅ፣ ተፈላጊ፣ ተመራጭ መሆን የምትፈልጉ ከሆነ ክህሎቶቻችሁን ያሳድጉ። በአንዱ በዚህ ኮምፒውተር ብቻ የምትታወቅ ከሆነ እዚህ ጋር ደግሞ በሙያ፣ እዚህ ጋር ደግሞ መጽሐፍ ቅዱስ የምታውቅ፣ እዚህ ጋር ደግሞ ቁርአን የምታውቅ፣ እዚህ ጋር ንግግር ደስ ቢል፣ እዚህ ከግጥሙ የሆነ ነገር የምታውቅ፣ እዚህ ጋር ከሰዎች ጋር አውርተ መግባባት የምትችል፣ ከሰው ጋር መኖር የምትችል፣ ከትልቁ ጋር ከትንሹ ጋር፣ ከደሃው ጋር ከሀብታሙ ከሁሉም ጋር መኖር የምትችል፣ መግባባት የምትችል፣ እነዚህን ክህሎቶች እያሳደግካቸው ከሄድክ ከላይ ፀጉር እስከ እግር ጥፍር ጠንቃቃ ሰው ከሆንክ፣ እርጋታ የተሞላ ሰው ከሆንክ፣ ለማውራት ሳይሆን በጣም ለማዳመጥ የምትጣደፍ ሰው ከሆንክ እኔ 100% እርግጠኛ የትኛውም ሴት አንተን አለመፈለግ አትችልም። አንተን አለመውደድ አትችልም። ለአንተ ክብር አለመስጠት አትችልም። አንተን አለመመኘት አትችልም። ስለዚህ ሴቶችም ከሆናችሁ ተፈላጊ ሰው፣ ተመራጭ ሰው፣ ተወዳጅ ሰው መሆን የምትፈልጉ ከሆነ ይሄ ዝም ብሎ በምኞት ይመጣል ወይ? ገንዘብ በምኞት ይመጣል? አይመጣም። ኢንቨስት ተደርጎ ከስንፍና ወጣ ፀጉሯን ታጥባ፣ ከስንፍና ወጥቶ ጺሙን አስተካክሎ ፀጉሩን እያንዳንዱን ነገር በተጠንቀቅ አድርጎ ነው ያን ባህሪ የሚያገኝ። ስለዚህ ተወዳጅ ስብዕና እንዲኖራችሁ የምትፈልጉ ከሆነ በየቀኑ ትንሽ ነገር ራሳችሁ ላይ ያሳድጉ። አለባበሳችሁ ላይ፣ አካሄዳችሁ ላይ፣ አነጋገራችሁ ላይ፣ መንፈሳዊ ህይወታችሁ ላይ፣ የሥራ ባህላችሁ ላይ፣ እርጋታችሁ ላይ፣ ማዳመጥ ክህሎታችሁ ላይ፣ ኮሚኒኬሽን ስኪላችሁ ላይ፣ መስሪያ ቤትም በሉኝ የትም ቦታ ሄደ ከሰው ጋር የመግባባት ክህሎት ካላችሁ ሚስት ራሱ ተወዷለች፣ ባለቤትሽ ራሱ ይወዷል። ከሷ ጋር ብቻ የምትግባባ ከሆነ ከሱ ጋር ብቻ የምትግባቢ ከሆነ ግን እሱማ ግዴታሽ ነው። እሱማ አማራጭ ስላጣሽ ከማትግባቢው ሰው ጋር ራሱ ተግባብተሽ መኖር የምትችይ ሴት ከሆንሽ ግን የሚገርም ጥበብ። እኔ አንድ ከስተመር አለችኝና የመጨረሻ ልጅ ናት። ሌሎቹ እህቶች ምናምን ቤተሰቡ ጣልቃ ገብቶበት መከራ አይተዋል። እሷ ግን ከሱ ቤተሰቦች ጋር ጸጥ ብላ 7 ዓመት ኖራለች። ጠማማ ሲሆኑ እንደ ጠማማነታቸው፣ ቅን ሲሆኑ እንደ ቅንነታቸው። ለምን? ልጅቷ ታውቃለች። ጠማማ ሰው መጀመሪያ ጠማማነቱ የሚጎዳው ራሱ ነው። አስቸጋሪ ሰው አስቸጋሪነቱ የሚጎዳው ራሱ ነው። በጣም የሰው ቤት ላይ ገብተው የሰው ቤት የሚበጠብጡ ሰዎች በጥባጭነታቸው የሚጎዳው መጀመሪያ ራሳቸው ነው። እናንተ ጋር ነው የሚመጣው። መጀመሪያ ያ ክፋት እነሱን ነው የሚጎዳው። ከዛ በኋላ ነው እናንተ ጋር የሚመጣው። እና ይሄን የተረዳች ልጅ ናትና ወንድማዊ ነገር ሲል በር ሲዘጉባት ምን ሲሉ እንደ ጸባያቸው መጨረሻ ላይ እኔ በጣም የገረመኝ እነሱ ነው ወደ እሷ መጥተው ለእሷ መስገድ የጀመሩት። ማለት የሆነ ሰዓት ላይ እጅ ይሰጣሉ። ከአቅማቸው በላይ ስለሆነ ለእናንተ እጅ ይሰጧቸው። በቃ ከዛ በላይ አንተ መፈተን አይችሉም። ከዛ በላይ አንቺ መፈተን አይችሉም። እቺ ሴት ዝም ብላ ነው እንደ ቀልድ 7 ዓመት ጣልቃ እየገቡባት ሽንኩርት ተሰፍሮ በእጅ እየተሰጣት አንዳንዴ ልትገባ እንደሆነች እየነገረች በር እየዘጉ አልከፍት እያሉ ሳይሰማ በጣም ይሰማል። ዊዝደም ጥበብ ነው። በነገራችን ታግሶ ማለፍ መቻል አይቶ እንዳላይ ይሄ ጥበብ ነው፣ ሌላ አይደለም። ጥበብ ነው። ይሄን ጥበብ ስለተጠቀመች ነው ከ7 ዓመት በኋላ እሷ ምሳሌ ተደርጋ ትወራለች። የእሷ ታላላቆች እኮ እዛ ቤቱ ሰላም አጥተዋል። አንድ አካባቢ ነው የሚኖሩት። እዛ አካባቢ ላይ በቃ ሰላም አጥተዋል። ለመሄድም መሄድ አይችሉ፣ እዛም ለመቅረት እዛ ደግሞ የሚያኖር ነገር የለም። ግን ጥበበኛ ሴት ስለሆነች ተወዳጅ ማንነት ስላለ የሆነ ነገር የገባት ሴት ስለሆነች እልህ እስከምታስጨርሳቸው ድረስ ፋይት ያደረገችው ለዛ ነው። ስለዚህ ተወዳጅ ባህሪያት እንዲኖራችሁ የምትፈልጉ ከሆነ በየቀኑ ራሳችሁ ላይ አንዳንድ ነገር አሳድጉ። እንግዲህ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ከአቅማችሁ በላይ የሆነ አለመግባባት በቤታችሁ ካለ ወደ መልህ ጎራ በሉ። ባላችሁበት ቦታ ሆናችሁ በኦንላይን በስልክ ስለ ትዳራችሁ በመማከር ቤታችሁን ሰላም፣ ትዳራችሁን ሰላም፣ ህይወታችሁን ሰላም ማድረግ ትችላላችሁ። ለበለጠ መረጃ 09774050 ላይ ደውሉ። ዘውትር ማክሰኞ ነፃ ስልጠና አለ። ራሳችሁ ላይ መስራት የምትፈልጉ ያገባችሁም ያላገባችሁም ማክሰኞ ስልጠና እንዳያመልጣችሁ። አመሰግናለሁ።